ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። ነቢያትን ሐዋርያትን መስለው ያስተማሩ በሕይወትም የኖሩ ታላቁ ሊቅ መምህር አካለ ወልድ ናቸው። ሊቀ በበሕቅ ዘይትዔዘዝ ለአዝማዲሁ እንተ ይእቲእሙ። አምላክ ነኝና ዕለቱን ተወልጄ ዕለቱን ልደግ አላለም። ከሸዋ ክፍለ ሀገር ወደ ወሎ ነው የመጡት። በቤተ ክርስቲያን ሁለት አይነት የፍቅር አይነት ነው ያለው፣ ፍቅረ ቢጽና ፍቅረ እግዚአብሔር። ይማሯል እንደ አካልዬ ይጓጓል እንደ ገብርዬ ብለው ገጠሙላቸው፣ ተራምደው ሳሟቸው ይላል። አጤ ቴዎድሮስ ደግሞ ጠርተው እሳቸውን መምህርነት ሰጥተዋቸው ነበርና ሁለቱ ነገስታት መክረው ወደ ወሎ ይዘዋቸው መጡ። እየመከሩ እየነገሩ ለ5 ዓመታት ያህል ደሴ ቆዩ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የአምላካችን የልዑል እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የንጽሕተ ንጹሐን የቅድስት ድንግል ማርያም የወዳጆቹም የቅዱሳን ስማቸው የከበረና የተመሰገነ ይሁን። እግዚአብሔር ቤተሰቦች ሁላችሁም በክርስቲያን እንደምን አላችሁ? ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር። ቃለ እግዚአብሔር የነገሯችሁ መምህሮቻችሁን አስቡ፣ በጎ ስራቸውን እየተመለከታችሁ በእምነት መሰሏቸው በሚል ርዕስ ተነስተን የመምህር አካለ ወልድን የአባታችንን ታሪክ የሰሩትን ስራ እየተመለከት ክፍል 1ና ክፍል 2ን አይተናል። ክፍል 3ን ዛሬ እንመለከታለን። ወደ ቦሩ እንዴት መጡ፣ በቦሩ ሲኖሩ የሰሩ ስራ ምንድነው የሚለውን እናያለን ማለት ነው። በዚህ እንግዲህ ወደ ቦሩ የመጡበት ምክንያት አስቀድመን እንደነገርናችሁ በ1870 አካባቢ ወደ ደሴ መጥተው በደሴ ተቀምጠው ሕዝበ ክርስቲያንን በሃይማኖት እያጸኑ እያስተማሩ እንዳለ ተመልክተናል። የመጡበት ምክንያት አጼ ዮሐንስ ወደዚህ ሁለቱን ነገስታት እንዲመጡ አድርገዋቸው ነበር። የጎጃሙን ንጉስ ተክለ ሃይማኖትን፣ የሸዋውን ንጉስ አጼ ምኒልክን ማለት ነው። ያደረጉበት ምክንያት ምንድነው? በሁለቱ ወንድማማቾች መካከል ጥል ወይም ግጭት ነበረ። የእምባቦ ጦርነት የምንለው ሁለቱ ነገስታት ተጣልተው ብዙ ሰራዊት አልቆባቸው ከዛም በኋላ ንጉስ ተክለ ሃይማኖትን አጼ ምኒልክ ማርከው ወደ ቤተ መንግስታቸው ወስደው ቁስሉን እያጠቡ እያከሙ እያስታመሙ ካዳኗቸው በኋላ ወደዚህ እንዲመጡ አድርገዋቸዋል ማለት ነው። አጼ ምኒልክ ወደ መተማ በዛም በኩል የውጭ ጠላት ተነስቶ ሊዘምቱ ነበረ። የሁለቱን ወንድማማቾች አለመግባባት ሲያዩ ነገሩን ሊመክሩበት ስለፈለጉ ጊዜው ክረምት ነበርና ክረምቱን በአጼ ምኒልክ ቤተ መንግስት ወረ ይሉ አሳልፈው መስከረም 10 ወሎ ቦሩ ሜዳ ላይ እንገናኝ ብለው አዋጅ ነግረው ቀጠሮ ይዘው ተቀምጠዋል። እንግዲህ ንጉስ ሲመጣ ዝም ብሎ ነው አይደለም፣ ነገሮች ሁሉ ይመቻቻሉ። ንጉሱ የሚያርፍበት ቦታ ይመረጣል። ሲመጡም ለነሱ የሚሆን ለነገስታቱ የሚመጥን መስተንግዶ ይዘጋጃልና ቦታውን የመረጡት እዚህ ቦሩ ሜዳ ላይ የሚገኘው ቁንዲ ተራራን ነው። እንግዲህ ቦሩ ሜዳ ቁንዲ ተራራ የሚባለው ከወደዛ በኩል ቦሩ ሜዳ ነው፣ ከወደዚህ ቦሩ ስላሴ ነው። መካከል ላይ ያለ ተራራ ነው። ሁለቱንም የሚያገናኝ ተራራ ነው። ከፍተኛ ርዝመት ያለው ኪሎ ሜትር ያለው ተራራ ነውና በተፈጥሮ ሀገር በቀል ዛፎች ማለት በእንደ ጽድ እና ሌሎችም የመሳሰሉ ዛፎች የደጋ ዛፎች በእነሱ የተሸፈነና በእነሱ የተዋበ ግሩም የሆነ ቦታ ነው። ለንጉሰ ነገስቱ ለአጼ ዮሐንስ የተመረጠው ቦታ እሱ ነው። ንጉስ ሚካኤል ደግሞ የሚያርፉበት 3 ገደል የሚባል ከደሴ ወደ ቦሩ ስንመጣ የምናገኘው ተራራ አለ። እንደዛ ነው። ከዛ ለሳቸውም ተዘጋጀ። ነገስታቱ ተራራ ለምን ይፈልጋሉ ወይም ደግሞ ተራራን ቦታ ለምን ይመርጣሉ የሚለው ያው ምስጢራዊ ትርጉም አለው። ተራራ ከፍ ያለ ነው። እነሱም ከፍ ያልነን ሲሉ መሪነን አስተዳዳሪነን ሲሉ ከፍተኛ ተራራ ቦታን ማረፊያ ያደርጋሉ። ከጠላትም ለመጠበቅ
የወጣ የወረደውን ያለፈ ያገደመውን ለመመልከት ነው። ምስጢራዊ ትርጉሙ እንግዲህ ተራራ የቤተ ክርስቲያን ምሳሌ ነው። ተራራ የሃይማኖት ምሳሌ ነው። ተራራ የመንግስተ ሰማያት ምሳሌ ነው። ተራራ ሲወጡ ያደክማል፣ ከወጡ በኋላ ደግሞ ጎድጓዳውን ተራራውን ጋራውን ሲያዩ ደስ ያሰኛልና መንግስተ ሰማያትም እስከሚገቡባት ድረስ ተጋድሎ አድካሚ ነው። ከገቡባት በኋላ ደስ የምታሰኛ ናትና ያን ምስጢር የያዘ ነው። ስለዚህ አሁን በዚህ መሰረት መስከረም 10 እንገናኝ ብለው በተናገሩበት መሰረት አጼ ምኒልክም ንጉሥ ተክለ ሃይማኖትም ሌሎችም መንግስት ባለስልጣናት መኳንንቱ መሳፍንቱ ወደ ወሎ ቦሩ ሜዳ ጉዞ አደረጉ። መስከረም 10 ንጉሠ ነገሥቱ አጼ ዮሐንስ ወደ ተሰራላቸው ጊዜያዊ ቤተ መንግስት ቦሩ ቁንዲ ተራራ ላይ መጡ እና ሰፈሩ። አጼ ምኒልክም ሶስት ገደል ሰፈሩ። እንግዲህ ንጉሱ ከተራራው ላይ ሰፍረው ሳለ ሰራዊቱ መኳንንቱ ዘበኛው በረኛው ዙሪያውን ተራራውን ከቦ ሰፍሯል። መስከረም 1876 መስከረም 10 ከሌሊቱ 5 ሰዓት ብርሃን ወረደ። ንጉስ አጼ ዮሐንስ ጊዜያዊ ቤተ መንግስት ላይ ብርሃን ወረደ። በዚህ ጊዜ ንጉሱ ወጥተው ሲመለከቱ የጨረቃ እንዳይባል ያን ጊዜ ምላት የምታደርግበት አይደለም፣ መስከረም 10 ነው ማለት ነው። የፀሐይ እንዳይባል ሌሊት ነው፣ ከሌሊቱ 5 ሰዓት ነው። እሳቸው ብርሃኑን አይተው እየተደነቁ የእግዚአብሔር ስራው ግሩም ነው፣ ግሩም በልጎ ለእግዚአብሔር ግሩም ገብርከ፣ እግዚአብሔርን ስራ ድንቅ ነው በሉት እንዳለ ነብዩ በእግዚአብሔር ተአምር በእግዚአብሔር ስራ እየተደነቁ ሳለ ዙሪያውን የሰፈሩ ደግሞ ንጉሱን አደጋ ጣሉባቸው ይሆን ብለው ለማየት ወደ ላይ ሲወጡ ብርሃን ነው። ያ ብርሃን ደግሞ እንደ ፀሐይ ብርሃን አያቃጥልም፣ የተለየ ብርሃን ነው። በዚህ ተደንቀው ንጉሠ ነገሥቱም ይህ ቦታ ለኔ ቤተ መንግስት ሊሆን አይገባውም፣ የእግዚአብሔር የድንቅ ስራው መነገሪያ፣ የአንድነቱ የሶስትነቱ መማሪያ፣ የስጋው የደሙ መፈተቻ፣ የምእመናን መዳኛ ይሆናል ብለው እንግዲህ እንደነ ደብረ ታቦር የተለየ ተአምር እንደተደረገባቸው እንደነ ደብረ ሲና እንደሌሎችም ቅዱሳት መካናት ነው። በውስጡ የተሰወሩ ቅዱሳን የሚኖሩበት ነው። እግዚአብሔር ወደፊት የሚሰራው ስራ ቢኖር ነው ብለው ብዙ ካህናትን፣ ነገስታትን፣ መኳንንትን አስከትለው ነበር። ቆሞሳት፣ ጨጌዎች፣ ሌሎች ብዙ የሃይማኖት አባቶችም ስለነበሩ ከነሱ ጋር መክረው ጊዜያዊ ቤተ መንግስታቸውን ቤተክርስቲያን አድርገው ሲያበቃ አሁን ይህንን የሚቀድስ የሚያስወድስ ቤተክርስቲያን መሰራቱ ለህዝብ ነው። ህዝብ የለ እንዴት እናድርግ ሲባል አይ በዚህ ያለው እንግዲህ ቀድመን እንደተናገር ነው በግራኝ ወረራ ጊዜ ሰለመ ተገዶ ሃይማኖትን የካደ ነው። ስለዚህ የሚያስተምር መምህር እንፈልግና እናምጣ ብለው አሁንም ሲወያዩ አይ ይህን መከራውን ተቋቁሞ የሚኖር አናገኝም ሲል መምህር አካል ወልድ ይምጡ ተባለ። ደስ የነበሩና እሳቸውም ሲጠየቁ ፈቃደኛ ሆኑ። መጡ። ሲጠየቁ ፈቃደኛ ሆኑ። እንግዲህ ለቤተ ክርስቲያን መተዳደሪያ ይሆን ዘንድ ብለው እዚህ እስከ አምባሰል እስከ አልብኮ እስከ ተውለደሬ ዙሪያውን ያለውን ለእሳቸው ሰጥተው ከዛም በኋላ ብቻህን ትቼ አልሄድም ብለው ነገስታት ታቦትን ካህናትን ይዞ መጓዝ ልማዳቸው ነውና እሳቸውም ታቦተ ቅዱስ ሚካኤልን ይዘው ይጓዙ ነበር። የሚረዳቸው የሚጠብቃቸው መልአክ ቅዱስ ሚካኤልን ይማጸኑ ነበርና ከፍቅራቸውም የተነሳ ታቦተ ቅዱስ ሚካኤልን አይለዩም ነበር። ስለዚህ ምን በወደው ካንተ አልወድ አንተን ይጠብቅህ ብለው እንግዲህ ራሳቸውን መስዋዕት አድርጎ መስጠት ማለት ነው። ፍቅረ ቢጽ ይባላል። እንግዲህ እዚህ ብቻ አንተ ቻል ሄድም ቅዱስ ሚካኤል ይጠብቅህ ብለው ሰጧቸው ይላል። በዛው ጋርደው ሚካኤል ተባለ። ጋርደው ማለት ጋረደ ከለለ ጠበቀ ነው።
ስለዚህ ይጠብቅህ ሲሉ ነው ጋርዳው ሚካኤል ብለው። አሁን ምዕመናን ጋርዳው ሚካኤል አንተ ታውቃለህ እያሉ ሲማጸኑ ይኖራሉና ከዛ በኋላ ንጉሱ ተነስተው ወደ መተማ ወርደው በዛው ነው እንግዲህ የመጨረሻቸው ህልፈተ ሕይወት የሆነው ማለት ነው። ሁለቱ ነገስታትም ስለ ሀገር መክረው አፄ ምኒልክም ወደ መጡበት ተመልሰዋል። ከዛ ጀምሮ እንግዲህ በዚህ ቦታ መኖር ጀመሩ። መምህር አካለ ወልድ በዚህ ሲኖሩ የሰሯቸው ብዙ ስራዎች አሉ። አልፈን እናያቸዋለን። ሁሉን ተናግሮ ዘርዝሮ መጨረስ ስለማይቻል አንደኛው የሃይማኖት ግጭት ነበረ ወይም ደግሞ ጥል ነበረ። የጸጋዬ ቅባት የሚባል ወደ ሸዋ ዘምተው አፄ ዮሐንስ ሲመለሱ ነው። እሱም በ1870 ያደርጉታል አንዳንድ መጻሕፍት። በ1878 ነው ታሪኩ የተፈጸመው ግንቦት ወር። ስለዚህ የጸጋዬ ቅባት የተዋህዶ እያሉ ተለያይተው ስለነበረ የሃይማኖት ግጭት ከሚነሳ አከራክረን እውነቱን አውቀን እውነተኛው ነገር ታውቆ እውነት ቢቀጥል ይሻላል ብለው ነገስታቱ መክረው አፄ ዮሐንስ፣ ንጉስ ሚካኤል፣ ንጉሰ ወሎ ማለት ነው፣ ንጉሰ ነገስቱ አፄ ዮሐንስ፣ አፄ ምኒልክ፣ ሌሎችም መሳፍንት፣ መኳንንት፣ ካህናት፣ ሊቃውንት ተሰባስበው ወደ ወሩ መጡ። ሃይማኖቱን በእነሱ በኩል የቅባት የጸጋ ተወካይ ስነ ጊዮርጊስ የሚባሉ ሌሎችም ዋልድቤ ዙራምቤ የሚባሉ አሉ። ሌሎችም መሰሎቻቸው ከተለያየ አቅጣጫ መጡ። ክርክሩ ተጀመረ። የክርክሩ ሂደትን እንደው በተወሰነ መንገድ እናስቀምጣለን። ነገስታቱ መኳንንቱ ባሉበት ሊቃውንቱ ባሉበት እንግዲህ መምህር አካለ ወልድ በዚህ ቦታ ይገኛሉ እና እሳቸው ባሉበት ነገሩ እንዲታይ ነው የሆነው። ነገሩ ሲጀመር እንግዲህ ጸጋዎች ተጠየቁ። እናንተ ተጠይቁ ወይስ ተዋህዶች ይጠይቁ ሲባል አይ ካዱ ያሉን እነሱ ይጠይቁን አሉ። በዚህ ጊዜ ሲጠይቁ ምንድነው ያሏቸው? ስላሴ በስም በግብር በአካል ሶስት ባህሪ በህልውና አንድ ናቸው፣ ይህን ታምናላችሁ አሏቸው። አዎ እናምናለን ናቸው አሉ። እሺ ስላሴ በስም በግብር በአካል ሶስት በባህሪ በህልውና በፈቃድ አንድ ሲሆኑ አንዱ በአካል በአንዱ አካል አያድርበትም፣ በክብር ሩያን ናቸው አሏቸው። አሁን አያድርበትም አሉ። እንኪያስ ከሶስቱ አካላት አንዱ አካል እግዚአብሔር ወልድ ሰው በሆነ ጊዜ እግዚአብሔር መንፈስ ቅዱስ አደረበት ከጸጋ ልደት ተወለደ ትላላችሁና ትላላችሁሳ ሲሏቸው መልስ አጡ ይላል። አሁንም ሁለተኛ ጥያቄ ጠየቁ። የንጉስ ገንዘብ ተሰፍሮ ተቆጥሮ ይቀመጣል? አዎ ይቀመጣል። ያጎደለም የጨመረም ይቀጣል? አዎ ይቀጣል። የስላሴ ገንዘብ ሃይማኖት ነው አሏቸው። አዎ ሃይማኖት ነው አሉ። የስላሴ ገንዘብ ሃይማኖት በመጽሐፍ ተሰፍሮ ተቆጥሮ ተቀምጧል፣ የጨመረም ያጎደለም ይቀጣል አሏቸው። አዎን አሉ። እንግዲህ የስላሴ ገንዘብ ሃይማኖት ከሆነ የጨመረም ያጎደለም ከተቀጣ እናንተ መጽሐፍና ምን ክልተ ልደታተ ሁለት ልደታት እናምናለን እያለ እናንተ ጨምራችሁ ሶስት ልደት ብላችኋልና ትቀጡልኛላችሁ አሏቸው። በዚህ ጊዜ አፍረው ዝም አሉ ይላል። አሁንም እነሱ መጠየቁ የነሱ ተራ ደረሰና ሲጠይቁ እናትና ልጅን ልደት ያገናኛቸዋል አሉ። በዚህ ጊዜ ተዋህዶ ተወካይ ሲመልሱ የአራዳ መምህር የሱ ልደት እንበለ ዘር እንበለ ሩካቤ ያለ ዘር ያለ ሩካቤ ቅድመ ዓለም ከአብ ያለ እናት ድረ ዓለም ከመቤታችን ያለ አባት የሷ በዘር በሩካቤ ከሐና ከኢያቄም ምን አገናኘው አሏቸው። በዚህ አፈሩ ይላልና ስለዚህ ባጭሩ የጸጋ እምነት ተከታዮች ተረተው በጥፋታቸውም ተቀጥተው የሚመለሱትም ቀኖና ተሰጥቷቸው የተዋህዶ እምነት ተከታዮች ወይም መምህራን ሊቃውንት እነሱ ረተው ሃይማኖትን አውጀው ተለያይተዋል። ይህ ታላቅ ስራ ተሰርቷል ማለት ነው። ይሄ የሆነው በቦሩ ነው። በቦሩ ነው። ቦሩም ደብረ ብርሃን የተሰኘው ያ ብርሃን ስለወረደበት ነው። ሌላውን ስናይ ደግሞ አንድ ስራ ከ18 እሺ
ከ1880 እስከ 1884 ድረስ ጽኑ ረሃብ ነበረ። ያ ረሃብ እንግዲህ የውጭ ጠላት በከብት በሽታ እንዳመጣው ታሪክ መጻሕፍት ይነግሩናል። ግን የእንስሳት የሰዎች እልቂት የተፈጸመበት ብዙ ሰው በረሃብ የተቀጣበት ነበረና እዚህ አካባቢው የተሻለ ነበር። መምህር አካለ ወልድ በጸሎታቸውም ከዛም ደግሞ አላቸው ስለሚባል ከአራቱም ማዕዘን በተለይ ሊቃውንቱ ከጎንደር፣ ከጎጃም፣ ከሸዋ፣ ከትግራይ ከአራቱም ማዕዘን ተሰብስበው መጥተው ያኔ 4 ዓመት የረሃብ ዘመን ያሳለፉት ከዚህ ነው። የድጓው መምህር፣ የአቋቋሙ መምህር፣ የቅኔው መምህር፣ የመጽሐፍቱ መምህር ሁሉ እየመጡ ከ500 በላይ መምህራን እዚህ ቦታ ከረሃብ ድነዋል፣ ከሞት ተርፈዋል እና የሆነው መምህር አካለ ወልድ እዚህ በመኖራቸው ነው። እንግዲህ ከሳቸው አለ ይባላል የምንበላው ካገኘን እየበላን ይህን የረሃቡን ዘመን እናሳልፋለን፣ ሞትም ከሆነ ከሳቸው ጋር እንሞታለን እያሉ ተሰበሰቡ። እሳቸውም 2 አይነት ምግብ እየመገቡ ያን የረሃብ ዘመን እንዲያልፉ አደረጓቸው። ምግበ ስጋ፣ ምግበ ነፍስ። ምግበ ስጋ ለምግበ ስጋ የሚያስፈልገው ነው። ምግበ ነፍስ ቃል እግዚአብሔሩ ነውና አንዱን ከአንዱ እየተማረ አንዱ ከአንዱ እየቀጠለ ከሳቸውም ጻሕፍትን እየተማሩ እየቀጠሉ ያን የረሃብ ዘመን አልፈዋል። እሳቸው ደግሞ ግብር እያገቡ ያን ሁሉ እስከ ተማሪዎቻቸው ያን ሁሉ ሊቃውንት እየመገቡ ያን የረሃብ ዘመን ሊቃውንት ዘር እንዳይጠፋ አድርገው ቤተክርስቲያንን ታድገዋታል ማለት ነው። ይህም የታወቀ ታሪክ ነው። ሌላው አስታራቂነታቸው ነው። አስቀድመን አጼ ምኒልክን፣ ንጉስ ተክለ ሃይማኖትን፣ ንጉሰ ነገስቱ አጼ ዮሐንስን ስለ ሀገር ጉዳይ እዚህ ጋር ተሰብስበው ሳለ መክረው አስተምረው ገስጸው እንደሸኟቸው አይተናል። በኋላም በእቴጌ ጣይቱ ጊዜ እሳ ደብዳቤ ልካላቸው እነ ራስ ወሌን በንግስት ዘውዲቱ ጊዜም የትግሬው መስፍን እንዲህ ተጣልተውባቸው ሳለ ወደዚህ እየራቁ ከሽማግሌዎቹ አንዱ እሳቸው ሆነው እንዲመክሯቸው እንዲገስጿቸው ጥፋተኛውን ጥፋቱን እንዲነግሩት እያደረጉ በቤተ መንግስት አንዳንድ አለመግባባት ሲፈጠር ያንን አለመግባባት በውይይት እየፈቱ እያግባቡ ብዙ ስራ ሰርተዋል ማለት ነው። ማስታረቅ ዙሪያ እንግዲህ ከኋላ ጀምረን ስንመለከት በአጼ ቴዎድሮስ፣ በንጉሰ ነገስቱ በአጼ ዮሐንስ፣ በአጼ ምኒልክ፣ በእቴጌ ዘውዲቱ እስከ ኃይለ ሥላሴ እንደራሴነት በልጅ ኢያሱም ዘመን የነበሩ ናቸው። በዚህ ሁሉ የሰሩት ስራ ብዙ ነው። እዚህም ጋር ሲኖሩ በዘፈተና አልደረሰባቸውም አይደለም። ፈተና ብዙ መከራ ደርሶባቸዋል። እንደመጡ አካባቢ በአጼ ዮሐንስ ዘመነ መንግስት አንዱን ፈተና ስንመለከት በተለይ አንዳንድ አሉታዊ አመለካከት ነበር በአሕዛቡ ዘንድና በቃ እንዲህ ሃይማኖታችንን የሚያስገደን ከዚህ አጼ ዮሐንስ እዚህ አንድ ቄስ አስቀምጦ ነው። ስለዚህ እያልን ጦር መጣ እያልን እንደርና በነጋው ወጥቶ ይሄዳል ይፈራል ብለው እንዲሁ መሳሪያ እየተኮሱ እያሉ ጦር መጣ እያሉ አደሩና እሳቸው ደግሞ ከ11 ሰዓት ከ10 ሰዓት ተነስተው ጸሎት ውዳሴ ማርያምን መልካ ማርያም መልካ ኢየሱስን በህብረት የሚጸልየውን ጸልየው እዛ ወንበር ማስሄድ ልማዳቸው ነበርና ዘወትር ወንበር እያስሄዱ እያሉ መለድ ብሎ አንድ አህዛባዊ ሰው መጣ፣ ሰይፍ ይዟል እና ብቻቸውን አገኛቸዋለሁ ገድዬ እሄዳለሁ ነው እሱ። ቢመጣ ግን ዙሪያውን በደቀ መዛሙርት ተከበዋል። ቢገባ ደነገጠ። ምን ነው ልጅ አሉ። ምን ለምን መጣህ አሉት። ጦር መጣ አምልጥህ እየተባለ ስላደረ ደህንነትዎትን ላረጋግጥ። ልጅ አልፈደበት መጣ የሚቀርምህ አልነበረም አሉት ይባላል። እንዲህ ወደ ሐይቅ ሲወርዱም በበቅሎ ሆነው ከበቅሎ ላይ አውርደው ደብድበዋቸው በሞትና በሕይወት መካከል ተተዋቸው ሄደዋል። ደቀ መዛሙርቱ እሳቸውን የዓይናችንን ብርሃን ከምታጠፉብን እኛን መጀመሪያ ግደሉ እያሉ እርሳቸው ላይ እየወደቁ አላስመታቸው አሉ። በዚህ ምክንያት ከተማሪዎቻቸው አንዱ እጁን ተመቶ እጁ ሰሏል እና ሲናገሩ እንደውም በቅኔያቸው ሐዋርያት አርዳ ለተለውኪያሁ ሀሎ አሐዱ ዘይሰትደሁ ብሎ ክርስቶስን ከተከተሉ ደቀ መዛሙርት አንዱ እጁ የሰለለ ነው አሉ። ቶማስን ነው። እሳቸውን ከተከተሉ ደግሞ ተመቶ እጁ የሰለለ ደቀ መዝሙር ስለነበረ እንዲህ ብለው ተቀይተዋል። የተለያየ ፈተና ሲመጣባቸው
የቤተክርስቲያኑን ንብረት ሊዘርፉ መጥተውም ደብድበዋቸው የሄዱበት ጊዜ አለ። ሰፊ ነው መከራዋን ሁሉ ታግሰው በፍቅር ሳይለዩ በረሃቡም ዘመን አማኙን ከአማኝ ያመነውን ካላመነ ሳይለዩ ሁሉን እንደ ሰውነት እየመገቡ ነው የኖሩትና ከዛ የተነሳ በኋላ እየገባቸው ሲሄድ ሙስሊሞችም ሳይቀሩ የአላህ ሰው ነው እያሉ ይሏቸው ነበር። እንደው ለዚህ ማስረጃ ከዚህ ወደ ኢየሩሳሌም ተጉዘው መጥተዋል። 2 ዓመት በላይ የፈጀ ነው ጉዞ በትግራይ በቀይ ባህር አድርገው ሲመለሱ ይላል ታሪኩ ሰፊ ነው። ኢየሩሳሌም ሄደው ከዛም ሃይማኖታዊ ጥያቄ ተነስቶ ረተው መጥተዋል። የሄዱት ግን ቅዱሳን መካናትን ባይናቸው በመጻሕፍት የሚያነቧቸውን የሚተረጉሟቸውን ባይናቸው አይተው ከጌታችን ኢየሱስ ክርስቶስ ከተወለደበት ቦታ ከተሰቀለበት ከገሉገታ ከተቀበረበት ታምራት ካደረገበት በረከትና አግኝተው መመለስ ነበርና ሲመለሱ ይላል ደሴ ሲደርሱ ወሎ ሲደርሱ ሁሉም ሙስሊሙም ክርስቲያኑም ሁሉም ወጥቶ በፍቅር ተቀበላቸው። በዚህ ጊዜ ምን አሉ ሙስሊሞቹ እንደውም ከነሱ የተማሩ ተነስተው ይህ ሰው የአላህ ሰው ናቸው፣ በዛ በረሃብ ዘመን መግበውናል፣ በእርሳቸው ምክንያት ተርፈናል። ስለዚህ በሚሞቱበት ጊዜ ከመቃብራቸው ላይ ትልቅ ዛውያ ተሰርቶ ሙስሊሙም ክርስቲያኑም ዱዓ ሊያደርግበት ይገባል ብለው ተናገሩ ይባላልና ስለዚህ ብዙ ስራ እየሰሩ ኖረው እንግዲህ አብያተ ሐዲሳት ሊቃውንት መነኮሳትን ቅኔና ውሻርን እያስተማሩ ኖረው በመጨረሻ እንግዲህ ጊዜያቸው ረፍታቸው ወደ ሲቃረብ በንግስት ዘውዲቱ አፄ ኃይለ ሥላሴ እንደራሴ በሆኑበት ዘመን መጻሕፍት ይተረጎሙ ነበር ይታተሙ ነበርና ሁሉም መጻሕፍት እየተተረጎሙ ሲታተሙ መጽሐፈ መነኮሳት ግን በቃል ያዘው በትርጓሜ የሚያዘው ስላልነበረ በጊዜው በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳል። ሌሎች መጻሕፍት ተተረጎሙ ታተሙ። መጽሐፈ መነኮሳትን እሰው በቃለው ይዘውታል አሉ። ለትውልድ ለማስተላለፍ ይተርጉሙትና ይታተም ብለው የሚጽፉ ጸሐፍት ለደቀ መዛሙርቶቻቸው 300 ወቄት ጠገራ ብር አድርገው ላኩ ይላልና ከዛ በኋላ እንግዲህ ሲላክ ክረምቱን ነበር። ክረምቱን አሳልፈው እዚህ ሰው የብዙ ነው የጽሞና ቦታ ያስፈልገኛል ብለው በዛውም የእመቤታችንን ጾም እንጾማለን ጽጌ ጾምን ልክ እንዳሁኑ ጽጌ ጾም ነበርና ብለው መስከረም 16 በ1912 ወደ ሐይቅ ወረዱ። ከዛ እየጾሙ ሌሊት በጸሎት በስግደት ቀን በጾም በትምህርት እየዋሉ መጽሐፍ ማስተርጎም ጀመሩ። ሐይቅ ገዳም ሄደው የሚጽፉላቸው ደቀ መዛሙርትን ይዘው የሚያግዟቸው እሳቸው እየተረጎሙ እንግዲህ እመቤታችን ጽጌ ጾምን እየጾሙ መጻሕፍተ መነኮሳትን እየተረጎሙ ሳለ ነው ህዳር 2 በዕለቱን ማክሰኞ ይላል አመማቸው። ለጊዜው ትርጓሜውንም ማስነበቡንም መጻፉንም አልተውም ነበር። እንግዲህ እዛ በፊትም እረፍት አልነበራቸውም። ትንሽ እንኳን የሚያሳርፉት እንድገደም ብለው ሳይሆን ቁጭ እንዳሉ ማዕድ ትንሽ ከቀመሱ በኋላ ነበርና ትርምቱም ጾሙም ጸሎቱም ጎርቷቸው ስለነበረ አሁን በነጋው ሮብም ታመዋሉ። ሐሙስ ትርጓሜውም ቀረ። ሌሊት ገብተው ሰዓታት ቆመው ማህሌት ቆመው ያድሩ ነበር። ወደ ቤተክርስቲያኑ የሚሄዱም ቀረና ይህን ያያንድ ብላቴና ደቀ መዝሙር መቶ ቦሩ መምህር ታመዋል፣ መጽሐፉንም ተርጎም ተው ወደ ቤተክርስቲያንም አልገቡ አለ። አይ ቢጸናባቸው ነው ይሄማ ብለው የቦሩ ሴቱ ወንዱ ሽማግሌው ልጁ እውሩ በምርኩዝ አልቀረም በመሪ አልቀረም ይላሉና ተነስተው ሄደው አባታችንን እንሰናበታለን። አንደኛ ሸምግለዋል፣ የ88 ዓመት አዛውንት ናቸውና ከዛ ሄደው አሁን እንወስዳለን አሉ ወደ ቦሩ። እሳቸውም ሲጠየቁ አይ
ሰው የብዙ ነው፣ መነኮሳቱን አስቸግራለሁ፣ ወደ ቦሩ መመለስ ይሻለኛል። እኔ እንኳን ከዚህ ታሞ መሞቱ ብዙ ቅዱሳን ካረፉበት ቦታ ማረፉ ጥሩ ነው፣ ግን እናንተ እንዳላስቸግራሉ መነኮሳቱም አይ አባትነታቸው ለኛም እንጂ ለእናንተ አይደለም፣ እኛው እናስታምማለን የሚል ሐሳብ አንስተው ነበር። ቢሆንም የሳቸው እንደዛ ሲሉ የሳቸው መልስ ተጠብቆ ወደዚህ እንዲመጡ ሆነዋል። ወደዚህ መጡ። በመጡ በሳምንታቸው ማለት ነው በዕለተ ረቡዕ በ1912 ህዳር 9 ቀን ከዚህ ዓለም ተለዩ። ነፍሳቸው ከስጋቸው ተለየች ነው እንግዲህ። በጊዜው የለቅሷቸው ሁኔታ በአዲስ አበባ በቤተ መንግስት ቤተ ክህነት ሲሰማ የተለየ እንደሆነ እዚህም ጋር በደሴ በወሎ አካባቢ ሙስሊሙ ክርስቲያኑ አማኙም ማምነውም ሁሉም እያለቀሰ እንደሸኛቸው ይናገራል። አፈር መልሱ እንጂ ድንጋይ ለምናችሁ የቀለም ቀንድ ነው ተሰብሩታላችሁ እያሉ በስንኝ እየገጠሙ ሙሾ አውጥተውላቸዋል እና በዛ መንገድ እንግዲህ ከዚህ ዓለም ድካም ተለይተዋል። አጽማቸው እዚሁ በወሩ ሜዳ በወሩ ስላሴ ቤተክርስቲያን አርፎ ይገኛል። ቤተ መቃብራቸውን ንግስት ዘውዲቱ ያሰራቸው ነው። በዛ በክብር አርፎ ይገኛል። ከዚህም እንዲቀበሩ የሆኑበት ዋናው ምክንያት ምንድነው? መምህር አካለ ወልድ ያው አይቀው ይቀበሩ እሳቸው ፈቃድ ነበረ። ግን ከቤተ መንግስትም ከቤተ ክህነትም እዚህ ብዙ ጊዜ ካገለገሉበት ከደከሙበት ቢሆን ለቦታው በረከትን ይሰጣል፣ ለምእመናን ተስፋ ይሆናል ብለው በዚህ እንዳርፍ አድርገውታልና እንግዲህ መምህር አካለ ወልድ በረከታቸው ረደታቸው በሁላችን ላይ አድሮ ይኑር። እንደው ከምሉ በክፍሉ ከብዙ በጥቂቱ ነው ይሄ። ከሞቱ በኋላስ የሚለውን ክፍል 4 የምንመለከተው ይሆናል። ከዚህ ጋር ይቆየን። እንግዲህ የምትከታተሉ ምእመናን ሁሉ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮውን እንድታስተዋወቁ በእግዚአብሔር ስም እንጠይቃለን። የአምላካችን ቸርነት የእናታችን የድንግል ማርያም ምልጃ ጸሎት የቅዱሳን በረከት ረድኤት አይለየን።